በስልካችሁ ገንዘብ መስራት እጅግ በጣም ቀላል የሆነ መንገድ ነው። የሚያስፈልጋችሁ አንደኛ የፎሬክስ ትሬዲንግ ብሮከር ነው። ሁለተኛ ደግሞ የሚያስፈልጋችሁ የኤል ፎሬክስ ትሬዲንግ ቦት ነው። ምንም አይነት ክፍያ ሳትከፍሉ የኤል ፎሬክስ ትሬዲንግ ቦት በመጠቀም ገንዘብ መስራት ትችላላችሁ። ላሳያችሁ እንዴት አድርጋችሁ ገንዘብ እንደምትሰሩ። በመጀመሪያ ደረጃ ወደ እኔ ቲክቶክ ፕሮፋይል ትገባላችሁ። እዛ ውስጥ ነው ሊንኩን የምታገኙት። ይሄኛውን እዚህ ጋር የምትመለከቱ ሊንክ መጀመሪያ እንጫነዋለን። ከዛም በኋላ እዚህ ጋር ኤአይ ትሬዲንግ የሚለውን የቴሌግራም ሊንክ እንከፍተዋለን። ከዛ በኋላ ቀጥታ ወደ እኔ ቴሌግራም ቻናል ያመራችኋል። እንደዚህ የሚያመጣላችሁ ከሆነ ኤል ፎሬክስ ኤአይ ትሬዲንግ ብላችሁ ሲያመጣላችሁ በመጀመሪያ የምታገኙትን ከፍታችሁት እዛ ውስጥ ጆይን ማድረግ ትችላላችሁ። ጆይን እንልና እዚህ ጋር ሪኳርመንቱ አለ። ምንድን ነው የሚያስፈልገን? በመጀመሪያ ደረጃ አካውንት ነው የምንከፍተው። ይሄኛውን መተን ክሊክ እናደርገዋለን። ከዛ ቀጥታ ወደ ኤክስነስ ወይም ደግሞ ጥሩ የሆነ ብሮከር ነው የመረጥነው። ወደዛ ብሮከር ያምራችኋል ማለት ነው። ከዛ ላይ ሲመጣላችሁ እዚህ ጋር ሬጂስተር እንለውና ይሄ ሲመጣላችሁ ያላችሁበትን ሀገር ኢሜል አድሬስ እንደዚሁም ደግሞ ማስገባት የምትፈልጉትን ፓስወርድ ታስገቡና ኮንቲኒው ትሉታላችሁ። ከዛ በኋላ ልክ እንደዚህ ይመጣላችኋል። ይሄኛውን እናጠፋውና ከዛም በኋላ እችኛዋን 3 ነጥብ ውስጥ እንገባና ወደ አካውንታችን ይላል። እዚህ ጋር ኤክስነስ ፕሮዳክት የሚለውን ነክታችሁ ፐርሰናል ኤሪያ የሚለውን እንመርጠዋለን። ከዛ በኋላ ይሄኛው የእናንተ ዳሽቦርድ ነው ማለት ነው። ከዛም በኋላ አካውንታችንን ቬሪፋይ እናደርጋለን። ቬሪፋይ ለማድረግ ፓስፖርት እንደዚሁም ደግሞ ፕሩፍ ኦፍ ሬሲደንስ ያስፈልጋለን። ፕሩፍ ኦፍ ሬሲደንስ ባንክ ስቴትመንት መጠቀም ትችላላችሁ። እዚህ ጋር ኮምፕሊት ፕሮፋይል የሚለውን እንጫነውና የሚያስፈልጉንን ነገሮች እናስገባለን። ከዛ ቬሪፋይ አድርጋችሁ ከጨረሳችሁ በኋላ እዚህ ጋር ኒው የሚለውን እመርጥና ከዛ በኋላ ስታንዳርድ ላይ እንዳለ ኮንቲኒው ትሉታላችሁ። ከዛም በኋላ እዚህ ጋር ላቭሬጅ የሚለውን ማክስ ላቭሬጁን ወደ 1500 እናመጣዋለን። ከዛም በኋላ ፓስወርዳችሁን አስገብታችሁ ክሬት ትሉታላችሁ። ከፍታችሁ ከጨረሳችሁ በኋላ ወደ አካውንታችሁ $2000 ወይም ደግሞ ከዛ በላይ ዲፖዚት አድርጋችሁ ወደ ቴሌግራም ትመለሱና እዚህ ጋር ባለው ዩዘር ኔም የእናንተን አካውንት ዲቴልስ ትልካላችሁ። ከዛም በኋላ የእኛ አድሚኖች ወይም ደግሞ ከስተመር ሰፖርቶች የእናንተን አካውንት ከትሬዲንግ ቦቱ ጋር ያገናኙታል። በመጨረሻም ሁሉ ነገር ከጨረሳችሁ በኋላ ኤክስነስ አፕሊኬሽንን ስልካችሁ ላይ ታወርዱና የእናንተን አካውንት ሎጊን ብላችሁ ላይክ